ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው እኔ? አቤት ምክንያትና ሰበባችን። ኦርቶዶክሳውያን ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። የቱም ምክንያት ከእግዚአብሔር ጋር ከመሆን አያገዳቸው። ነውር ጀብዱ የሆነብን ወገኖቼ የማስደስተው ስካር እያስደሰተ የሚያረክሰው ዝሙት እያኮራ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ አላስቀርብ ያለው ነገር ካለ ንደለው። ሱስ ነው ንደለው። ከእግዚአብሔር ከሚለይህ አንተ ከሱ ተለየው ውጣ። ያቺን ማርያም ተመልከቷት። ኃጢአተኛ እንደሆነች ዓለሙ ሁሉ ያወቃት ያለኝን ይበለኝ ያወራውን ያውራ እኔ ግን መድኃኒቴን እፈልጋለሁ አለች። ውድ ሽቷን ያፈሰሰች እንባዋን እየሰፈረች እግሩን ያጠበች በፀጉሯ ያራሰች አለቀሰች። ስምዖን ግን ፈቀቅ ብሎ ይመለከት ነበር። ኦርቶዶክሳውያን አንዳንድ ጊዜ ኃጢአት እስክንሞት ድረስ ላይለየን ይችላል እና እስክንሞት ድረስ ኃጢአት ካልተለየን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው ወገኖቼ። ላለመውደቅ ደግሞም ላለመሰናከል ብርቱ መፍትሄው ምን እንደሆነ ታውቃላችሁ? ከንስሐ መራቅ አይደለም፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ይላል። ከዛች ኃጢአት መጠበቅ አይድንም፣ እርሷን በሚመስል ኃጢአት ከመውደቅ አይችልም ይላሉ። በጣም በሽተኛ ነኝ ካላችሁ ወደ ሐኪሙ ትመጣላችሁ። በጣም ቆሽሽ ያለው ካላችሁ ወደሚያነጻው ትቀርባላችሁ። የምንቆርበው በጣም ታማሚዎችና ደካሞች በሽተኞች ስለሆነን ነው፣ ጻድቃን ስለሆነን እኮ አይደለም። ንጹህ እስከመሆን ድረስ አልቀርብም ካላችሁ ግን እመኑኝ አባቶቻችን እንደሚሉት መቼም ንጹሃን ሆንም የሚያነጻን እዚህ ነው ያለው። እጃችንን እኮ የምንታጠበው በኋላ እንቆሽሽም ብለን እኮ አይደለም፣ እንቆሽሻለን። መቅሰስ የምንበላው እኮ ራት አንበላም ብለን አይደለም፣ ራት እንበላለን። ይልቅ የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምህረትን ያገኛል ይላል። ከሰወርን ነው የማንለማው፣ ከተናዘዝንስ ምህረት አለ። ብዙ ወገኖቻችንን